በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና አዲሱ በምስራቅ አፍሪካ የአሜሪካ ልዩ ልዑክ ዴቪድ ሳተርፊልድ ኢትዮጵያን ሊጎበኙ ነው። በሰሜን ኢትዮጵያ የቀጠለው ውጊያ አሁንም የሰብአዊ እርዳታ አቅርቦትን እያስተጓጎለ እንደሚገኝ የተባበሩት መንግስታት ድርጅት አስታወቀ። ከደሴ እስከ ወልዲያ ያሉ ከተሞች ተቋርጦ የነበረውን የኤሌክትሪክ ኃይል ማግኘታቸውን የኢትዮጵያ መንግስት ገለጸ። በየመን የሁቲ አማጽያን ባለፈው ወር በቁጥጥራቸው ስር ያዋሉትን የተባበሩት አረብ ኤሚሬቶች ሰንደቅ ዓላማ የሚያውለበልብ መርከብ እንዲለቁ ከተባበሩት መንግስታት ድርጅት የቀረበላቸውን ጥሪ ውድቅ አደረጉ። ሩሲያ ዩክሬንን ለመውረር ሰበብ እያዘጋጀች ነው ሲሉ የብሪታንያና የአሜሪካ ባለስልጣናት ከሰሱ። ዜናው በዝርዝር በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና አዲሱ በምስራቅ አፍሪካ የአሜሪካ ልዩ ልዑክ ዴቪድ ሳተርፊልድ ኢትዮጵያን ሊጎበኙ ነው። ሁለቱ የአሜሪካ ከፍተኛ ዲፕሎማቶች ከጥር 9 እስከ 12 በሚያደርጉት ጉብኝት ከኢትዮጵያ በተጨማሪ ወደ ሱዳንና ሳውዲ አረቢያ እንደሚጓዙ የአሜሪካ ውጭ ጉዳይ መስሪያ ቤት በትናንትናው ዕለት አስታውቋል። የቀድሞውን የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፌልትማንን የተኩት ዴቪድ ሳተርፊልድ አዲሱን ኃላፊነት ከተረከቡ በኋላ ወደ አዲስ አበባም ሆነ ወደ ካርቱም ሲያቀኑ ይህ የመጀመሪያቸው ነው። ሁለቱ የአሜሪካ ከፍተኛ ዲፕሎማቶች ወደ አዲስ አበባ የሚያቀኑት በጉዟቸው መጨረሻ መሆኑን የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫ ይጠቁማል። በመግለጫው መሰረት በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና ዴቪድ ሳተርፊልድ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የአሜሪካው ፕሬዚዳንት ጆ ባይደን በስልክ በተነጋገሩባቸው ጉዳዮች ላይ ያተኩራሉ። ሞሊፊ እና ዴቪድ ሳተርፊልድ ወደ አዲስ አበባ ሲጓዙ የኢትዮጵያ ባለስልጣናት የአየር ድብደባዎችንና ሌሎች ግጭቶችን በማቆም የተኩስ አቁም በመደራደር ሁሉንም የፖለቲካ እስረኞች በመፍታት ለሰላም የተፈጠረውን እድል እንዲጠቀሙበት እንደሚያበረታቱ የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ዲፕሎማቶቹ ዘላቂ የሰብአዊ አቅርቦት መንገድ ወደ ነበረበት እንዲመለስና ለአካታች ብሔራዊ ውይይት መሰረት እንዲጣል ግፊት እንደሚያደርጉ የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫ ይጠቁማል። የአሜሪካ ሁለቱ ከፍተኛ ዲፕሎማቶች የጉዞአቸው የመጀመሪያ መዳረሻ በሆነችው በሳውዲ አረቢያ የሱዳን ወዳጆች በሚያደርጉት ስብሰባ ላይ ይሳተፋሉ። ስብሰባው የተባበሩት መንግስታት ድርጅት ሱዳንን በሲቪል አስተዳደር ወደሚመራ ዴሞክራሲ ለማሸጋገር የጀመረውን ጥረት ለመደገፍ የታለመ ነው። ከሳውዲ አረቢያ ወደ ካርቱም በማቅናት ሁለቱ ዲፕሎማቶች በሱዳን ዴሞክራሲያዊ መንግስት እንዲመሰረት ከሚወተውቱ የለውጥ አራማጆች፣ ከሴቶች፣ ከወጣቶች፣ ከሲቪክ ማህበራት፣ ከጦሩ አመራሮችና የፖለቲካ መሪዎች ጋር እንደሚነጋገሩ የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። በሰሜን ኢትዮጵያ የቀጠለው ውጊያ አሁንም የሰብአዊ እርዳታ አቅርቦትን እያስተጓጎለ እንደሚገኝ የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ ዋና ጸሐፊ ቃል አቀባይ ፋራሃን ሀቅ ትናንት አርብ በሰጡት ጋዜጣዊ መግለጫ እንዳሉት ግጭቱ ባለመቆሙ የእርዳታ ፈላጊው ቁጥር እየጨመረ ነው። በአፋርና በትግራይ ክልሎች አዋሳኝ በምትገኘው የአብዓላ ከተማና በዙሪያዋ የሚደረገው ውጊያ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ እርዳታ ወደ ትግራይ እንዳያደርስ እክል መፍጠሩን ቃል አቀባዩ ገልጸዋል። ከታህሳስ 5 ቀን ጀምሮ እርዳታ ወደ ትግራይ አለመድረሱን የጠቀሱት ፋራሃን ሀቅ ነዳጅ የጫኑ ተሽከርካሪዎች ከ5 ወራት በላይ ወደ ክልሉ መግባት እንደተከለከሉም ተናግረዋል። በዚህም ምክንያት ቃል አቀባዩ እንዳሉት በትግራይ የሚገኙ የግብረሰናይ ድርጅቶች ያላቸውን የተወሰነ የምግብ አቅርቦት በነዳጅ እጥረት ሳቢያ ለማከፋፈል ተቸግረዋል። በአንዳንድ የአማራ ክልል አካባቢዎች አሁንም ውጊያ ቢኖርም የሰብአዊ እርዳታ አቅርቦት መድረስ በተቻለባቸው አዳዲስ አካባቢዎች እየተጠናከረ እንደሚገኝ የገለጹት ቃል አቀባዩ ባለፈው ሳምንት የተባበሩት መንግስታት ድርጅትና አጋሮቹ ለ250 ሺህ ሰዎች ምግብ ማቅረባቸውን ገልጸዋል። በአፋር ክልል በአንጻሩ ለ330 ሺህ ሰዎች የምግብ እርዳታ እንደተሰጠ ተናግረዋል። ከደሴ እስከ ወልዲያ ያሉ ከተሞች ተቋርጦ የነበረውን የኤሌክትሪክ ኃይል ማግኘታቸውን የኢትዮጵያ መንግስት አስታወቀ። የኢትዮጵያ ኤሌክትሪክ ኃይል በዛሬው ዕለት ባወጣው መግለጫ ጉዳት የደረሰባቸውን የኤሌክትሪክ መስመሮች የመጠገን ስራ ትናንት ምሽት ተጠናቆ ከተሞቹ ዛሬ ከቀኑ 10 ሰዓት ጀምሮ ኃይል አግኝተዋል ብሏል። በሁለቱ ከተሞች መካከል የሚገኙት ሐይቅ፣ ውጫሌ፣ ውርጌሳና መርሳን የመሳሰሉ ከተሞች በትግራይ ኃይሎች ቁጥጥር ስር ከወደቁ በኋላ የኤሌክትሪክን ጨምሮ በርካታ መሰረታዊ አገልግሎቶቻቸው ተቋርጠውባቸው ነበር። ተቋሙ በመግለጫው ለወልዲያ ከተማና አካባቢው አገልግሎት ሲሰጥ ቆይቶ የተዘረፈው ተንቀሳቃሽ ማከፋፈያ ጣቢያ የሚሰጠውን አገልግሎት የሚተካ ዘላቂ ስራ የኢትዮጵያ ኤሌክትሪክ ኃይል ማከናወን እንደጀመረ ይፋ አድርጓል። ስራውን አጠናቆ ወደ አገልግሎት ለመመለስ ከ4 እስከ 5 ወራት ይፈጃል ተብሏል።
ይህ ዶይቼ ቬለ ነው። ሩሲያ ዩክሬንን ለመውረር ሰበብ እያዘጋጀች ነው ሲሉ የብሪታንያና የአሜሪካ ባለስልጣናት ከሰሱ። የብሪታንያ ውጭ ጉዳይ ሚኒስትር ሊዝ ትረስ በዛሬው ዕለት ሩሲያ በዩክሬን አለመረጋጋት ለመፍጠርና ለወረራዋ ምክንያት ለማቅረብ የተሳሳተ መረጃ እያሰራጨች ነው ሲሉ ከሰዋል። ይኸው ክስ በትናንትናው ዕለት ከወደ ዋሽንግተን ተሰምቶ ነበር። የአሜሪካ የስለላ መስሪያ ቤቶች ኃላፊዎች ሩሲያ የበለጠ ዩክሬንን ለመውረር ሰበብ እያዘጋጀች ለመሆኗ ድምዳሜ ላይ መድረሳቸውን የዋይት ሃውስ ቃል አቀባይ ጄን ፕሳኪ በትናንትናው ዕለት ተናግረዋል። ቃል አቀባይቱ እንዳሉት ሩሲያ በማህበራዊ የመገናኛ ዘዴዎች በኩል ዩክሬንን ጠባጫሪ የሚያደርጉ መረጃዎችን በማሰራጨት ለወረራው መሰረት እያበጀች ነው። በሩሲያ የሚደገፉ የምስራቃዊ ዩክሬን ኃይሎች ላይ ዩክሬን ጥቃት ለመፈጸም ተዘጋጅታለች የሚል መረጃ እየተሰራጨ ለመሆኑ የአሜሪካ የስለላ ተቋማት ማስረጃ ማግኘታቸውን ፕሳኪ ትናንት ተናግረዋል። ሩሲያ ግን ውንጀላውን መሰረት የለሽ ስትል አጣጥላለች። ከዋሽንግተን በኩል የቀረበው ክስ ማስረጃ የሌለው እንደሆነ የገለጸው በአሜሪካ የሩሲያ ኤምባሲ የማያቋርጥ ያለው የመረጃ ጫና እንዲቆም ጠይቋል። በሩሲያና በምዕራቡ ዓለም መካከል የፈጠረው መቃቃር በበረታበት ወቅት የጀርመን ውጭ ጉዳይ ሚኒስትር አናሌና ቦርቤክ በመጪው ሳምንት ወደ ኪየቭ እና ሞስኮ ለማቅናት መዘጋጀታቸውን ይፋ አድርገዋል። ውጭ ጉዳይ ሚኒስትሯ በመጪው ሰኞ ከዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ እና ውጭ ጉዳይ ሚኒስትር ዲሚትሮ ኮሌባ ይነጋገራሉ። በማግስቱ ማክሰኞ ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሞስኮ ሊገናኙ ቀጠሮ እንዳላቸው የጀርመን ውጭ ጉዳይ መስሪያ ቤት አስታውቋል። በየመን የሁቲ አማጽያን ባለፈው ወር በቁጥጥር ስር ያዋሉትን የተባበሩት አረብ ኤሚሬቶች ሰንደቅ ዓላማ የሚያውለበልብ መርከብ እንዲለቁ ከተባበሩት መንግስታት ድርጅት የቀረበላቸውን ጥሪ ውድቅ አደረጉ። ሁሴን አልአዚ የተባሉ የሁቲዎች ባለስልጣን ሩዋቤ የተባለው መርከብ የጫነው ለአክራሪዎች የጦር መሳሪያ እንጂ ለህፃናት አሻንጉሊት አይደለም በማለት ጥያቄውን እንደማይቀበሉ ገልጸዋል። ሁቲዎች መርከቡን ከ11 ሰራተኞቹ ጋር በቁጥጥር ስር ያዋሉት ከቀይ ባህር ዳርቻ በሚገኘው የሆዴዳ ወደብ ከ2 ሳምንታት ገደማ በፊት ነበር። ሁቲዎች እርምጃውን ከወሰዱ በኋላ በመርከቡ ተጭኖ ነበር ያሉትን የጦር መሳሪያ የሚያሳይ ቪዲዮ አሰራጭተዋል። የተባበሩት አረብ ኤሚሬቶች በአንጻሩ ሩዋቤን የሲቪል መርከብ ስትል ገልጸዋለች። በኪራይ የሳውዲ አረቢያ ኩባንያ ይጠቀምበት ነበር ያለችው መርከብ ለመስክ ሆስፒታል የሚያስፈልጉ ቁሳቁስ ጭኖ እንደነበር የተባበሩት አረብ ኤሚሬቶች ገልጻለች። በትናንትናው ዕለት የተባበሩት መንግስታት የጸጥታ ጥበቃው ምክር ቤት የሁቲዎችን እርምጃ በማውገዝ በአፋጣኝ እንዲለቁ ጠይቆ ነበር። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና አዲሱ በምስራቅ አፍሪካ የአሜሪካ ልዩ ልዑክ ዴቪድ ሳተርፊልድ ኢትዮጵያ ሊጎበኙ ነው። በሰሜን ኢትዮጵያ የቀጠለው ውጊያ አሁንም የሰብአዊ እርዳታ አቅርቦትን እያስተጓጎለ እንደሚገኝ የተባበሩት መንግስታት ድርጅት አስታወቀ። ከደሴ እስከ ወልዲያ ያሉ ከተሞች ተቋርጦ የነበረውን የኤሌክትሪክ ኃይል ማግኘታቸውን የኢትዮጵያ መንግስት ገለጸ። ዜናው በዚሁ አበቃ። ጤና ይስጥልኝ። ለዓለም ዋና ዋና ዜናዎች ጥንቅር እሸት የበቀለን አመሰግናለሁ። አድማጮቻችን በተከታይነት ደግሞ ዘገባዎችን ነው የምናስደምጣችሁ። ለወትሮ በዚህ ሰዓት የሚተላለፈው የአድማጮች ማህደር ዝግጅታችን ለዛሬ አልተሰናዳም። ለዚህም አድማጮቻችንን ከወዲሁ ይቅርታ እንጠይቃለን። በቀጥታ ወደ ዘገባዎቹ ወስዳችኋለሁ። ከስር የተፈቱትን ጨምሮ በፖለቲካ ልዩነቶች በተለያዩ ሁኔታዎች ውስጥ የሚገኙ አካላትና መንግስት ተቀራርበው በመወያየት ለሀገሪቱ ዘላቂ ሰላም እንዲሰሩ የሀገር ሽማግሌዎች፣ አባገዳዎችና የሰላም እናቶች የተሰኘ የምክክር መድረክ ጠየቀም። ከሀገሪቱ የተለያዩ አካባቢዎች ከሁሉም ክልሎች የተውጣጡ የሃይማኖት አባቶችና የሀገር ሽማግሌዎች ዛሬ በአዲስ አበባ በዝግ ሲመክሩ ውለው በመጨረሻም የደረሱበትን የመግባቢያ ነጥቦች ለመገናኛ ብዙሃን ገልጸዋል። ስዩም ጌቱ መግለጫውን ተከታትሏል። ከመላው የአገሪቱ 11 ክልሎች እንደተውጣጣ የተነገረው የሀገር ሽማግሌዎች አባገዳዎችና የሰላም እናቶች የምክክር መድረክ የተሰኘው ስብስብ ዛሬ ጥር 7 ቀን 2014 ዓ.ም አዲስ አበባ ረማዳን ሆቴል ለሀገሪቱ ችግሮች የሰላም እልባት የሚገኝበት አግባብ ላይ በዝግ ሲመክሩበት መዋላቸውን የተነገረው የምክክር መድረኩ ሙሉ ቀን ስለዋለበት ውይይት ለመገናኛ ብዙሃን ይፋ ሲያደርግ በ6 የመግባቢያ ነጥቦች መጠቃለላቸውን ነው የገለጸው። አንደኛ፣ ጦርነት በተካሄደባቸው የሀገራችን ክልሎች በደረሰው ሞት፣ ውድመትና መፈናቀል የተሰማንን ጥልቅ ሐዘን እየገለጽን ሁሉም አካላት በጦርነት የተጎዱ ክልሎችን መልሶ ለመገንባትና ጉዳት ለደረሰባቸው ወገኖች አስፈላጊው ድጋፍ ለማድረግ በትብብር እንዲሰሩ ጥሪ እናደርጋለን። ጦርነቱን ተከትሎ በተለያዩ
የህብረተሰብ ክፍሎች መካከል የተፈጠረውን መቃቃር ለመፍታት አገራዊ ምክክር መድረኩ ጉልህ ድርሻ መጫወት እንዳለበት ጥሪ እናቀርባለን። ሁለተኛ፣ መንግስት እስረኞችን በመፍታት አገራችን ሰላማዊ እንድትሆን ያደረገውን ጥሪ ተቀብሎ በእስር ላይ የነበሩ ፖለቲከኞችን በመፍታት ለሰላም ያለውን ቁርጠኝነት አድንቀን በጀመረው አኳኋን አጠናክሮ እንዲቀጥል ክልሎችም ይህንኑ መንገድ እንዲከተሉ ጥሪያችን እናቀርባለን። ሶስተኛ፣ በቅርቡ ከእስር የተፈቱ ፖለቲከኞችም የተጀመረው የሰላም መንገድ እውን እንዲሆን የራሳችን በጎ አስተዋጽኦ እንዲያበረክቱ ጥሪ እናቀርባለን። አራተኛ፣ በሀገራችን ዘላቂ ሰላም እንዲሰፍን ታጥቀው ጫካ ያሉ ወገኖች ወደ ሰላማዊ መድረክ ተመልሰው ግጭቶቹን በምክክር እንዲፈቱ ጥሪ እናቀርባለን። መንግስትም በበኩሉ ሁኔታዎችን እንዳመቻችላቸው እንጠይቃለን። አምስተኛ፣ የሰላም ውጥኖች ተግባራዊ እንዲሆኑና ዘላቂነት እንዲኖራቸው 11 አባላት ያሉበት አገር አቀፍ የሰላም ቡድን አቋቁመናል። ስድስተኛ፣ የተቋቋመው አገር አቀፍ የሰላም ቡድኑ በቀጣይነት ከሚመለከታቸው የመንግስት አካላትና ከስር የተፈቱና ከሚፈቱ ፖለቲከኞች እንዲሁም ከሌሎች ባለድርሻ አካላት ጋር በመነጋገር በሀገራችን የተሻለ ሰላም እንዲሰፍን እናሳስባለን።